ሰላም ሰላም የብርሃን ቤተሰቦች እንዴት ናችሁ? የዩቲዩብ ቤተሰቦቻችን ደህና ናችሁ ወይ? ዛሬ ደግሞ የምናሳያችሁ ሆራይዞን 22 ነው። ለንደን ነው የምናሳያችሁ። ለንደንን ከኛ ጋር ሆናችሁ በአንድ ፎቅ ላይ ሁሉንም ለንደን ሙሉ ለንደን ነው የምናስጎበኛችሁ። ከኛ ጋር አብራችሁ ቆዩት። በዛ ላይ ደግሞ ነፃ ነውና እናንተም ቡክ አድርጋችሁ እንድትሄዱ ነው ይሄንን ደግሞ ያዘጋጀውላችሁ። አብራችሁን ታያላችሁ። በጣም የምትወዱት ቦታ ነው። በጣም ደስ የሚል ቦታ ነው። አይምሮ ራሱ የሆነ የሚሰበስብ ቦታ ነውና ሄዳችሁ ብታዩት በጣም ደስ የሚል ቦታ ነው። ሪኮመንድ ማደርጋችሁ። በዛ ላይ ነፃ ነው፣ አይከፈልበትም። ሰዎች ሲመጡባችሁ ለንደንን ለማሳየት በጣም ኢዚ የሆነ ቦታ ነው ማሳያችሁ። ከኛ ጋር አብራችሁ ሁኑ፣ ተከተሉን፣ ታያላችሁ። በእኔ ቻናል እንግዲህ የምታዩት ምግብ ማሰራር ቢሆን በጣም በቀላሉ ቦታዎቹንም አንዳንድ ቦታ በነፃ አንዳንድ ቦታ ደግሞ ቺፕ በሆነ ዋጋ የምንሄድበት እኔና ልጆች የምንሄድበት ቦታ ነውና ማሳያችሁ። በጣም ስለምትጠቀሙ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ አድርጉን። ቀጥሉ፣ አብረን እንሄድ። እንግዲህ አሁን የምንወጣው ፎቅ ሆራይዞን 22 ከፍታ 278 ሜትር ወደ ላይ ነው የምንወጣው። 58ኛ ፎቅ ላይ ነው የምንወጣውና ያው እንግዲህ እዚህ ጋር እንደምታዩት ይሄ መግቢያው ቦታ ነው። መግቢያውን ደግሞ ያስተዋወቅኳችሁ ነበር የነበረውና እኔ ግን ያው በቮይስ ገብቼበት ነው። ስለዚህ አብራችሁን ተከተሉን። ሁሉ ነገር ሙሉን እናሳያችኋለን። እንዴት መግባት እንዳለባችሁ፣ እንዴት በነፃ መዝናናት እንዳለባችሁ ነው እያሳዩአችሁ ያለውትና አካባቢው ራሱ በጣም የሚያምር አካባቢ ነው። ኖርማሊ እንኳን ሄዳችሁ እዛ ጋር ኮፊ ለመጠጣት እንኳን በጣም የሚመች አካባቢ ነው። ልጆቹም መዝናናት የሚችሉበት ቦታ ነውና ሪኮመንድ አደርጋችኋለሁ። ሄዳችሁት ሌላውን ደግሞ አብረን እየጎበኘን አብረን ደግሞ ውስጥ ያለውን ደግሞ ነግራችኋለሁ። አብራችሁን ሁኑ፣ የትም እንዳትሄዱ። ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ አድርጉ። ቡክ ማድረግ ከፈለጋችሁ አሁን ለምሳሌ ለሚቀጥለው ሳምንት መሄድ ከፈለጋችሁ በዚህኛው ሳምንት ነው ቡክ ማድረግ ያለባችሁ። እንደገና ደግሞ አንዳንድ ቀን ደግሞ ኖርማሊ ስትሄዱ ዝም ብለው እዛው ቡክ አድርጋችሁ ሊያስገቧችሁ ይችላሉ። ግን ሜክ ሹር ሆናችሁ የዛን ቀን ለመግባት ከሆነ የምትሄዱት ከሳምንት በፊት ቡክ ብታደርጉት ይመረጣል። ቀኑንም ሰዓቱንም እኛ አሁን የሄድንበት ሰዓት ወደ ከሰዓት አካባቢ ነው የሄድነው። ለምን ምሽትም የቀኑንም ለማየት የማታውንም ለማየትና እዛም ደግሞ የተወሰነ ለመጫወት ብለን ስለሄድን የ2 ሰዓቱን ያደረግነውና ከ2 ሰዓት በኋላ እስከ 12 ሰዓት ነው የቆየነው። የሚዘጋው ደግሞ 12 ሰዓት ላይ ነው የሚዘጋውና እዛ ረጅም ሰዓት ወደ 4 ሰዓት አካባቢ እዛ ተቀምጠናል። ግን የተቀመጠን ራሱ እንኳን አልመሰለንም። በጣም አሪፍ ቦታ ነው። ደስ ይላል። በቃ የሆነ ካም ያደርጋል። ከፍታ ራሱ እኔ አላቅም፣ ከፍታ በጣም ወዳለው ልጆቹም ልክ እንደዛው በቃ ደስ የሚል ሰዓት ያሳለፍ ነውና እንደዛ ይዛችኋቸው ብትሄዱ አሪፍ ነው ብዬ እላለሁ። ለማንኛውም ደግሞ እናንተ ደግሞ ውስጡን አይታችሁ ወዳችሁታል አልወደዳችሁትም ደግሞ የሚለውን ኮሜንት ላይ ጻፉልኝ። እንግዲህ ቦታው እንደምታዩት ይሄን ይመስላል፣ ሆራይዞን 22። እዚህ ጋር ደግሞ ምንድነው ትኬታችንን ነው ለሰውየው እየጠየቀን የነበረው። ስለዚህ ስልካችን ላይ ስላለ ኦልሬዲ በስልካችን ነው እንትን አድርገን ነው የገባ ነው ማለት እስካን አስደረግ ነው በስልካችን። ከዛ በኋላ ወደ ውስጥ ገባን ማለት ነው። ወደ ውስጥ ስትገቡ በቃ ይሄ ነው ቦታው፣ ይሄ ነው የጠየቀንም ያንን ነው የመለስኩለትም ያንን ነው። ኦልሬዲ ስልካችን ላይ ስላለ በስልካችን ነው እስካን አድርገን የገባ ነው ማለት ነው። እንደምታዩት ቦታው ይሄን ይመስላል ማለት ነው። ይሄ ወደ ውስጥ እየገባ ነው። ውስጥ ያለውን ነገር ደግሞ አሳያችኋለሁ ማለት ነው። እንደገና ደግሞ ውስጥ ከገባን በኋላ ስቲክ ይዘን ነበረ ለመቅረጽና እዚህ ጋር ሴክሬታሪውን ቦታ መቅረጽ አይቻልም ብለውን እንደገና ስቲካችንንም ተቀብለውናል። ከዛ ስንመለስ ነው ስቲኩን ራሱ ተቀብለናቸው ወጣ ነውና በቅረጽ ለምትፈልጉ ሰዎች ስቲክ ስለማይፈቀድ ይዛችሁ ባትሄዱ ይመረጣል ማለት ነው። እንደዛ ነው እንግዲህ አብራችሁን ሁኑ። እዚህ ጋር እንግዲህ ሊፍቱን እየጠበቅን ነበር፣ ሊፍቱ እስከሚመጣልን ማለት ነው።
ወደ ውስጥ ልንገባ ማለት ነው። ወደ ላይ ለመውጣት ሊፍቱን እየጠበቅን ነበረ። ሊፍቱ መጣልን። በእውነቱ ከሆነ ሁላችንም በቃ ልጆቹ በጣም ኤክሳይትድ ሆነዋል፣ ፈርተዋል። ለምን ከደጅ ፎቁን አሳይቻቸው ስለገባው ማለት ነውና ግን ያው እየወጣን ነው እንግዲህ እንደምታዩት አብረን በቃ ሁላችንም ኤክሳይትድ ሆነን እየወጣን ነው ወደ ላይ ያለ ነውና ልጆቹን በጣም ደስ ብሏቸዋል። እኔም በጣም ኤክሳይትድ ሆኛለሁ ወደ ታች ለንደንን እስከማድረስ እና እናንተም አብራችሁን ወደ ላይ ውጡ፣ አብራችሁን እዩ ማለት ነው። አብረን ነው እንግዲህ ሆራይዘን 22 ተሰርቶ ያለቀ 2020 ላይ ነው። 2023 ላይ ደግሞ ለሰዎች ክፍት ሆኗል ለእይታ ማለት ነው። ቡክ እያደረጋችሁ እንግዲህ እየሄዳችሁ ማየት ነው። ለንደንን ሙሉ ለንደንን ሁሉንም ነገር ነው የሚያሳየውና በቃ ለንደን ተዘዋዙራችሁ ማየት አይጠበቅባችሁም። እዛው ጋር ሆናችሁ ሙሉ ነው የምታዩት። በዛ ላይ ውስጡ በጣም ነው ደስ የሚለው ከዛኛ ካረፍንበት በላይ በራሱ ሌላም ኦፊሶች አሉና በጣም ደስ የሚል ፎቅ ነው። ሄዳችሁ እዩት፣ በጣም ደስ ይላል። በጣም ብዙ ቱሪስቶች ይመጡበታል ለንደን ሙሉ ለሙሉ ለማየት ማለት ነው። ስለዚህ ልክ እንደኛ አዲስ ነገር መሞከር ለምትፈልጉ ሰዎች ሄዳችሁ ብታዩ፣ ለልጆቻችሁ ብታሳዩ አሪፍ ቦታ ነው ላለው። አብራችሁን ደግሞ እዩት።
እንግዲህ ይሄ ሁሉ የምታዩት እዛ ፎቁ ላይ ሆነን ማለት ነው ወደታች እያሳየናችሁ ያለ ነውና ይሄው ደግሞ ፀሐይዋን በቃ ለመግባት አቅላልታለችና በቃ አዲስ ነገር መሞከር የምትፈልጉ ሰዎች ሁሉ በእውነት ሄዳችሁ እዛ ብታዩት በጣም ደስ ይላል። በቃ የምታዩት ነገር በጣም የሚያስደስት ነገር ነውና ሄዳችሁ እዩት እንላለን። ያው ፀሐይዋንም ራሱ በቃ እየገባች አየናት። በዛው ጸሎት ራሱ በደንብ አድርሰን የመጣ ነው። እንደገና ደግሞ የለንደን ሁለተኛው ፎቅ ነው ይሄ። የመጀመሪያው አንደኛው ፎቅ ዘሻርድ ይባላል። ለመግባት ደግሞ እሱ ያስከፍላል። ይሄ ግን በነፃ ነውና ያው ሄዳችሁ ብታዩት አንደኛ ነፃ ነው፣ ሁለተኛ ነገር ደግሞ የሚያዝናና ቦታ ነው። ውስጡም ካፌ አለ። ካፌም እየጠጣችሁ መዝናናት ትችላላችሁ። እንግዲህ ልጆቹ እንደምታዩት በቃ ቦታው ሰፍቷቸዋል። በቃ ይጫወታሉ። በጣም ነው የተዝናኑት። በቃ አየን፣ ተጫወትን። ምግብ ይዘን ሄደን ነበረ ማለት እነ ኩኪስ ሳንዱች ምናምን ይዘን ሄደን ነበር። እዛ ቁጭ ብለን በላን። ፀሐይዋም ስትገባ አየናትና በቃ በጣም ነው ደስ የሚለው። በጣም ረጅም ሰዓት ነው እዛ የተቀመጥ ነው እና ምንም ያህል የተቀመጠን አልመሰለንም። ስለዚህ በቃ መሞከር የምትፈልጉ ለንደንን ሰዎች መተውባችሁ ለማሳየት ስትፈልጉ እዚህ ጋር መታችሁ ብታሳዩቸው በጣም የሚቀል ቦታ ነውና አሳዩቸው። በዛውም ደግሞ ለጸሎት በጣም ቀረብ ስለሚል ለጌታ ብቻ ደስ የሚል ቦታ ነው። ሂዱ እዩት እላችኋለሁ። እንደገና ይኸው አሁን ደግሞ መሸ። እዩት ሲመሽ ደግሞ ለንደን እንዴት እንደምታምር this is London this is እና ያውላችሁ በቃ ማታዋንም እንደዚህ አየን፣ ፎቶ ተነሳን። በቃ በጣም ደስ ብሎን ከልጆቼ ጋር በዚህ ሁኔታ እንግዲህ አሳልፈናልና በጣም የሚያምር ቦታ ነው። በጣም ደስ የሚል ቦታ ነው። ለንደን ብሪጅ ደግሞ እንደምታዩት እዛ ጋር ያው ለንደን ብሪጅ ይታያል። ባለፈው የሄድንበት ታወር ኦፍ ለንደንም እዛ ጋር ይታያል። በቃ ሁሉን በቃ ስላየናቸው ቦታ እያወራን ዲስከስ እያደረገን ምን እያልን ብቻ ብዙ ነገሮችን አርገን ነውና የወጣ ነው። እናንተም ደግሞ ብትሄዱ በነፃ ጀስት የራሳችሁን ሳንዱች የራሳችሁን የሆነ ነገር ይዛችሁ ምንም ነገር ይዛችሁ መግባት ስለምትችሉ አርጋችሁ እዛ እየበላችሁ የተጠጣችሁ መጫወት የምትችሉበት ቦታ ነውና እንድትሄዱ ሪኮመንድ አደርጋችኋለሁ። ለንደን ከመጣችሁ አይቀር ይሄን ሳታዩ እንዳትሄዱላለሁ። ለማንኛውም ሁሉንም ነገር እስከ መጨረሻው ድረስ አብራችሁ ሆኖ ሰብስክራይብ ማድረግ እንዳትረሱ፣ ላይክ አድርጉን፣ ኮሜንት ስጡን። በጣም እንወዳችኋለን። ስለምታዩን ደግሞ እናመሰግናለን። ሌላም ቦታዎችን እንደዚህ አዳዲስ ቦታዎችን እያየው አሳያቸዋለሁና እኔ በጣም ነው መዞር የምወደው ነው። ልጆቼ መዞር በጣም ይወዳሉና አዳዲስ ነገር መሞከር ደስ ስለሚለን እያየን ደግሞ ለእናንተ እንድናሳያችሁ እናንተ ደግሞ ሰብስክራይብ በማድረግና ላይክ፣ ኮሜንት፣ ሼር በማድረግ ደግሞ እንድታግዙን እና እንድታበረታቱን እንጠይቃለን። እናመሰግናለን ስለምታረጉልን ነገር ሁሉ።
ማታ በዚህ የሚያምር ሁኔታ ነው ያሳለፍነው። ቀን የመጣን ነው ማታ ገና ይመጣል። ለዚህ ደግሞ ራስ እናሳያችኋለን። ተከታተሉ። በጣም ያምር ቦታ በጣም ሉክ አዳ This place was so nice. You could see everything. I saw London Bridge, I saw Tower of London, I saw everything in London. Very nice. You can see the biggest building in whole of London, aka the Shark. We also saw the Tower of London, and we also saw London Bridge open. That was crazy. That was crazy. እንደምትከፍ በነፃ ተዝናናለህ። ይሄን ይመስል ነበረ። በጣም የሚያምር ቦታ ነው። ለንደን ማየት ለሚፈልጉ ሰዎች እንግዲህ ሲመጡባችሁ እዚህ ይዛችሁ መጣችሁ በፍሪ ያለ ምንም ሳንቲም ማሳየት ትችላላችሁ። በጣም የሚያምር ቦታ ነው። ሪላክስ ያደርጋል። ወደ ሰማይ ስለሚቀርቡ አይ ቲንክ ለጸሎት ራሱ ጥሩ ቦታ ይመስለኛል። ኑ ተዝናኑ። በነፃ ነው። ፍሪ ጀስት ብቻ እንትን ነው ቡክ ነው ማድረግ የሚጠበቅባችሁ። ቡክ ካረጋችሁ በኋላ መጣችሁ መግባት ትችላላችሁ። በጣም ረጅም ሰዓት የቆየ ነው። እዛ ካፌ ቤት ማለት ካፌ ቤት መዝናናት